ኢትዮቴክ የኢትዮጵያውያን ሰላም ውድ የኢትዮቴክ ቻናል ቤተሰቦች እንደምን ሰነበታችሁ? የዛሬው ፕሮግራማችን እንግዲህ በኢትዮቴክ ቻናል ስሙ ከስሙ እንደምንረዳው የኤሌክትሮኒክስ ቴክኖሎጂ አጠቃላይ ትላንት ዛሬና ነገ የሚለው የሄደበትን እና የሚቀጥልበትን ጉዞ የምንዳስስ ነው የሚሆነው። እንግዲህ የቴክኖሎጂ ሁላችንም ቤት ከምንይዘው ስልክ ጀምሮ እስከምንጠቀመው እስከምናሽከረክረው መኪና ቤታችን ሁሉ ሳይቀር የምንጠቀማቸው ቁሳቁሶች በኤሌክትሮኒክስ ቴክኖሎጂ የተሞሉ ናቸው። እንግዲህ ይህን ሳይንስ በጥሞና ስናውቀው ለመግዛትም ለመጠቀምም ጥሩ ትርፍ እናገኝበታለን ብዬ አስባለሁ። እኛም ደግሞ በዘርፉ ያለንን ልምድ ሳንሰስት ከእናንተ ከቤተሰቦቻችን ከተመልካቾቻችን ጋር ወቅታዊ መረጃ ጋር በማጣመር እናደርሳለን። እንግዲህ ይህ ፕሮግራም የኤሌክትሮኒክስ ቴክኖሎጂ ትላንት ዛሬና ነገ የሚለውን የደረሰበትን የእድገት ደረጃ እናያለን። እንደዚሁም ደግሞ ለኤሌክትሮኒክስ ሳይንስ መፈጠር ዋናውን ድርሻ የሚወጣው የኤሌክትሪሲቲ መፈጠር ነው። ይህንንም ምንዳስስ ይሆናል። ከዚህ ጋር ተያይዞ እንግዲህ ቀደም ብዬ እንደነገርኳችሁ የኤሌክትሮኒክስ ቴክኖሎጂ ሳይንስ በአጠቃላይ ከሰው ልጆች ህይወት ጋር እየተቆራኘ እየሆነ መጥቷል። ወደፊትም እንግዲህ የምንኖርበት ቤት ሁሉ ሳይቀር የዚህ ቴክኖሎጂ በዚህ ቴክኖሎጂ የታጀበ ነው ሊሆን የሚችለው። አሁንም እንደሚታየው ስማርትፎኖች፣ ቴሌቪዥኖች፣ ፍሪጆች፣ ቤታችን ውስጥ ያሉ የምናሽከረክረው መኪና፣ እንደዚሁም በቀጣይ ደግሞ አሁን አዲስም ወደኛ ሀገር ገና ባይገቡም የቤቶቻችን በሮች ሁሉ ሳይቀሩ በስማርት ኤሌክትሮኒክስ ቴክኖሎጂ የሚታዘዙ ነው ሊሆኑ የሚችሉት። እንግዲህ ይህንን ሳይንስ በአግባቡ ስንረዳና ስናቅ የምንገዛቸውን ኤሌክትሮኒክስ እቃዎች የትኛው የተሻለ ነው፣ ምን ልናደርግ ረጅም ጊዜ ልንጠቀምባቸው እንችላለን፣ እንደዚሁም ደግሞ በጥገና ስራ ላይ ያሉ በዘርፉ በፕሮፌሽናል ደረጃ ኤሌክትሮኒክስ ሳይንስን የሚማሩና እዚሁ ፕሮፌሽን ላይ ያሉ ሙያቸውን አድቫንስ ያደረጉበታል ብዬ አስባለሁ። እንደዚህም የእናንተ እገዛ ያስፈልገናል። እንግዲህ ቻናሉ ሲከፈት በዘርፉ ያሉ ወንድሞቻችንን ለማገዝ ሙያ ሸር ለመደራረግ እንደዚሁም ደግሞ ግንዛቤ ለማስጨበጥ የሚመጣውንም ቴክኖሎጂ ራሳችን አዋህደን በአግባቡ ለመጠቀምና ረጅም ጊዜ አገልግሎት እንዲሰጡን ለማድረግ ያመቻል ብለን እናስባለን። ደግሞ አብራችሁን ከቆያችሁ መጨረሻ ላይ ልትገዟቸው የሚገቡ የኤሌክትሮኒክስ እቃዎች የትኞቹ ብራንዶች ናቸው የተሻሉት የሚለውንም ከማስረጃ ጋር አብረን የምናቀርብላችሁ ይሆናል። እንግዲህ ወደ መጀመሪያው ፕሮግራም አልፋለሁ። የመጀመሪያው ፕሮግራም ለኤሌክትሮኒክስ ቴክኖሎጂ መፈጠር ዋናውን ድርሻ የሚወጣው ወይም የአንበሳውን ድርሻ የሚይዘው እንግዲህ ኤሌክትሪሲቲ መፈጠር ነው። ኤሌክትሪሲቲ በሁለት ዋና ክፍሎች ይከፈላሉ፣ ኤሲ እና ዲሲ ተብለው። ኤሲ እንግዲህ ከኤልፓ የምናገኘው ሃይድሮ ፓወር ከዊንድ ፓወር እንደዚሁም ከተለያዩ ማመንጫዎች የምናገኘው ሲሆን ኦልተርኔቲቭ ከረንት በመባል ይታወቃል። ሁለተኛው ደግሞ ዲሲ ነው የሚባለው። ዲሲ እንግዲህ ከስሙ እንደምንረዳው ዳይሬክት ከረንት ነው። ይህንን ከባትሪና ከሶላሮች እናገኘዋለን ማለት ነው። እንግዲህ እነዚህ ነገሮች መፈጠር ለዘመናዊ ኤሌክትሮኒክስ ቴክኖሎጂ መወለድ ዋነኛውን ድርሻ ይወስዳሉ ማለት ነው። ምክንያቱም ይህ ቴክኖሎጂ ባይኖር ኑሮ ዛሬ ላይ የምንጠቀምበት ስልክ፣ የምናይበት ቴሌቪዥን፣ የምንጠቀማቸው የቤት ቁሳቁሶች ከፍሪጅ ጀምሮ ያሉት የምናሽከረክረው መኪና ዛሬ ላይ እዚህ አይደርስም ነበረ ያስባለሁ። ምክንያቱም አሁን ላይ እንደምታውቁት በኤሌክትሪክ የሚሰሩ መኪኖች ናቸው ያሉት። እንደዚህ እንግዲህ ዋነኛውን ድርሻ የሚወስደው ኤሌክትሪሲቲ ነው።
እንግዲህ በኤሌክትሪሲቲ ውስጥ ኤሲም ሆነ ዲሲ በሁለቱም በኩል ቮልቴጅ እና ከረንት የሚባሉ በሜዠርመንት ሊለኩ የሚችሉ የኃይል ምንጮች አሉ። ቮልቴጅ ማለት የምንለካው በቮልት ሜትር ሲሆን እንግዲህ ምንድነው አጠቃላይ የኤሌክትሪክ ኃይል ፍሰት ማለት ነው። ይህን ፍሰት ቮልቴጅ እንለዋለን። ቮልቴጅ ከስሙ እንደምንረዳው ለምሳሌ አንድ ታንከር ላይ ያለን ውሃ ከታች በባሊ ቢፈስ ባሊ ይሞላል ወይም ደግሞ ሞልቶ ሊፈስ ይችላል። ይሄ የሚወርደውን ነገር ልክ እንደ ቮልቴጅ ውሰዱት፣ በዛ ይመሰላል ማለት ነው። ከረንት ማለት ደግሞ እንግዲህ በዛ ፍሰት ውስጥ ያሉ ኤሌክትሮኖች መጠን ማለት ነው። እንግዲህ የሚለካውም በአምፔር ነው። የእነዚህ ነገሮች ውህደት ነው ለኤሌክትሮኒክስ ቴክኖሎጂ ሳይንስ መወለድ ትልቁን ድርሻ የሚወጣው። ይህንን እንደ መግቢያ ከወሰዳችሁ እንግዲህ ኤሌክትሮኒክስ ቴክኖሎጂን በዘርፍ ዛሬ የመጀመሪያውን ክፍል ነው ይዤላችሁ የቀረብኩት። እስከ መጨረሻው ድረስ ከፕሮፌሽናሊቲ ዘርፍ ድረስ የምናቀርበው ነው የሚሆነው። እንግዲህ ለኤሌክትሮኒክስ ቴክኖሎጂ ውስጥ 4 ዋና ዋና ክፍሎች ይኖራሉ። አንድ ኤሌክትሮኒክስ ዲቫይስ ውስጥ በዋናነት ትልቁን ድርሻ የሚወስዱ ኤሌክትሮኒክስ ሆኖ እንዲሰራ፣ ለምሳሌ ቴሌቪዥናችሁን ብትወስዱት ወይም ደግሞ ሪሲቨራችሁን ብትወስዱት እዚህ ውስጥ ዋና ዋና የምንላቸው ክፍሎች ካፓሲተር፣ ትራንዚስተር፣ ዳዮድ እና ሬዚስተር የሚባሉ ክፍሎች አሉት። እንግዲህ ካፓሲተር ማለት አጠቃላይ ከኤሌክትሪክ ኃይል የመጣውን ኃይል መጥኖና አጣርቶ ለሚቀጥለው ክፍል የሚያስተላልፍ ዲቫይስ ነው። ካፓሲተር ቻርጅ ኤንድ ዲስቻርጅ ነው። ኖርማሊ የመጣውን ኃይል ቻርጅ ያደርጋል። ከዛም በኋላ ፊልተር አድርጎ አጣርቶ ወደሚቀጥለው ክፍል ነው የሚያሳልፈው። እንግዲህ ካፓሲተር ባይኖር በአንድ ዲቫይስ ውስጥ ያልተጣራ ኃይል ወይም ደግሞ ፍሰቱ ሊቆራረጥ ይችላል። ይህን እንግዲህ ስታብላይዝ አድርጎ አመጣጥኖ ፍሰቱ ሳይቋረጥ እንትን የሚያስተላልፍልን ማለት ነው። በሁለተኛ ደረጃ ሬዚስተር ከስሙ እንደምንረዳው በአማርኛ ሞጋጅ ነው የሚባለው። ሙግደት ነው። ሬዚስት ማድረግ መሞገድ፣ ማገድ ማለት ነው፣ መያዝ ማለት ነው። ይህንን ከተለያዩ የኤሌክትሮኒክስ ዲቫይሶች የመጣውን ኃይል ያለ ወይም ከአቅም በላይ እንዳይፈስ መጥኖ አሁንም ለሚቀጥለው ኢኩዊፕመንት የሚያስተላልፍ ክፍል ነው። ይሄ ሬዚስተር ባይኖር የሚቀጥለው ክፍል የሚደርሰው ኃይል ያልተመጠነ ይሆናል። ያልተመጠነ በሚሆንበት ሰዓት እንግዲህ ሊቃጠል ይችላል ማለት ነው። ሁለተኛው ይሄ ነው። ሶስተኛው ዳዮድ ነው። ዳዮድ በአንድ በኩል ብቻ ኃይልን ማስተላለፍ የሚችል ዲቫይስ ነው። ዳዮድ የምንለው በአንድ በኩል ብቻ ኃይልን ማስተላለፍ የሚችል የኤሌክትሮኒክስ ዲቫይስ ነው። አራተኛው ትራንዚስተር ነው የምንለው። ትራንዚስተር እንግዲህ የኤሌክትሮኒክስ ዋና ክፍል ወይም ብሬን እንደ ልብ በመባል ነው የሚታወቀው። እንግዲህ እነዚህ ዋና ዋና ክፍሎች አሉ በአንድ ኤሌክትሮኒክስ ዲቫይስ ውስጥ። ዋና ዋና የምንላቸው እነዚህ ናቸው። በቀደመው ዘመን ኤሌክትሮኒክስ የምታስታውሱ ከሆነ ከቦርጫም ቲቪው እንኳን በነበረበት ዘመን ብንነሳ እሱ ቴክኖሎጂ ይጠቀም የነበረው ኤሌክትሮኒክስ ዲቫይስ ቫኪዩም ቲዩብ ይባላል። ይሄ ቫኪዩም ቲዩብ የምንለው ከፍተኛ ኃይል የሚወስድ ሆኖ አገልግሎቱም እንደዚሁ ረጅም ጊዜ የማያገለግል ተደርጎ ነው እንትን የሚደረገው ከአሁኑ ጋር ሲነጻጸር ማለት ነው። እና እንደምታውቁት አንድ ቴሌቪዥን ቤታችሁ የምታስታውሱ ከሆነ በተለይ ቦርጫሙ ቲቪ በሚከፈትበት ሰዓት አምፖል በርቶ ከሆነ አምፖሉ
ፈዘዝ ማለት ባህሪ ያለው። ምክንያቱም ኢኒሻሊ እንደ መጀመሪያ ስታርታፕ ሲያደርግ የሚወስደው ኃይል ከፍተኛ ኃይል ስለሆነ፣ በሌላ በኩል ደግሞ ቦታ ይይዛል። በጣም ብዙ ቦታዎችን የሚይዝ ፕሌቱ ላይ በጣም ብዙ ቦታዎችን የሚይዝ ሆኖ ስለተሰራም ነው። ያ ቲቪ እንግዲህ ወደኋላ ቦቱ እንትን አድርጎ ረጅም ቦታን ሸፍኖ የሚገኘው። በዚህ ደረጃ በዛ ሰዓት ሲመረቱ የነበሩ ቲቪዎች አምራቾችም ቢሆን ብዙ ምርት አያመርቱም ነበረ። ምክንያቱም እነዚህ በቫኪዩም ቲዩብ ቴክኖሎጂ የሚሰሩት በሙሉ ምንድነው ኢኩፕመንቶቹ በጣም ትልልቅ ነበሩ፣ ግዙፍ ነበሩ። ይህንን ግዙፍ የሆኑ ኢኩፕመንቶች በአንድ ካፕቸር አድርገው አንድ ቲቪ ላይ ገጥመው እንትን በሚያደርጉበት ሰዓት በአቬሬጅ 100-200 ቴሌቪዥኖች ቢሰሩ እንግዲህ የሚያደርሱትን ማህበረሰብ አስቡት። ለዛም ነው እንግዲህ አንድ ቤት ቴሌቪዥን ካለ 7ኛው ኦር 8ኛው ቤት ነው አንድ ቦርጫም ቴሌቪዥን ሊኖር የሚችለው። ታስታውሳላችሁ። አምራቾቹም ተደራሽ አልነበሩም፣ እቃዎቹም ውድ ነበሩ፣ የሚፈልገውን ፓወር ኮንሳምፕሽን በጣም ከፍተኛ ነበር። እንግዲህ ያንን ደረጃ ዘሎ ነው ዛሬ ትራንዚስተር የሚባለው ቴክኖሎጂ ተገኘ። ይህ ትራንዚስተር ነገሮችን አቀለላቸው። ከፍተኛ ምርት እንዲመረት ተደረገ። ፓወር ኮንሳምፕሽኑን በጣም ዝቅ ያለ ሆነ። እንደገና ስሊም ሆነው ደግሞ ለአያያዝና ለአጠቃቀሞች ሆነው መጡ። ትራንዚስተር ማለት እንግዲህ እነዛን በቫኪዩም ቲዩብ ቴክኖሎጂ በነበረበት ሰዓት የነበሩትን ኢኩፕመንቶች ካፕቸር አድርጎ በአንድ ሲሊከን ቺፕ ውስጥ ይዞ የመጣ ነው ትራንዚስተር ማለት ነው። አንድ ሲሊከን ቺፕ ወይም አይሲ የምንለው በሚሊዮን የሚቆጠሩ ትራንዚስተሮችን፣ ካፓሲተሮችን እና ሬዚስተሮችን በአንድ ቺፕ ውስጥ በትንሽዬ ፍላት ይዞ መጣ። የዚህ ቴክኖሎጂ መወለድ እንግዲህ ዛሬ ላይ የምንጠቀማቸው ቲቪዎች ታያቋቸዋላችሁ። አንድ 21 ኢንች ቦርጫም ዛሬ ላይ በ32 ኢንቾች ብናስበው እንኳን 2 ኦር 3 ሊያሰራ ይችላል። ስለዚህ በዚህ ልክ ትራንዚስተር መወለድ ነገሮችን ወደ ዛሬው ቴክኖሎጂ አመጣቸው። ይሄ ቴክኖሎጂ እንግዲህ ስልኮቻችን ስማርት እንደሆኑ አድርጓል። መኪኖቻችን ውስጥ ያሉ አይሲዎች በዚህ ፎርም ፕሮዲውስ የተደረጉ ናቸው። ለነዚህ ሁሉ መወለድ እዚህ ትራንዚስተር መገኘት ወይም አይሲ መገኘት ከፍተኛውን ድርሻ ይወጣል ማለት ነው። እንግዲህ ይሄ አይሲ መገኘት በዚህ ብቻ አላበቃ። አርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ የምንለውን እንዲወለድ አድርጓል። እንግዲህ አርቲፊሻል ኢንተለጀንስ ወይም ኤአይ እንደምታውቁት እንደ ሰው ሊያወራ ይችላል፣ እንደ ሰው ይታዘዛል። በትልልቅ ፋብሪካዎች ሁሉ ሳይቀር ሰው ሊደርስባቸው ወይም ደግሞ ሊሰራቸው የማይችሉ ትልልቅ በቶን የሚለካ የእሳት እንትን ውስጥ ገብቶ ምንም ችግር ሳይደርስበት ፋብሪካ ውስጥ መስራት የሚችል ለምሳሌ 200-300 ሰው ሊሰራው የሚችለውን ስራ በ3 ወይም በ4 ኤአይ ማከናወን ተችሏል ማለት ነው። እንግዲህ የዚህ ሁሉ ትሩፋት ምንድነው? የዚህ አይሲ ትራንዚስተሮችን በአንድ ቺፕ እንትን አድርጎ በአንድ ሲሊከን ፕሌት ላይ የመጣ አይሲ ነው ማለት ነው። ይሄ ሁሉ እንዲፈጠር ያደረገው እንግዲህ እነዚህ ነገሮች ካየነ ቤታችን ውስጥ ያሉ ኤሌክትሮኒክስ እቃዎችን እንዴት ነው ልንጠቀምባቸው የምንችለው? በቀጣይ የምንገዛቸው እቃዎች እንዴት አይነት እቃዎች ናቸው? የትኛው ብራንድ የተሻለ ነው? ረጅም ጊዜ ሊያገለግል የሚችል ለአጠቃቀም ምቹ፣ በተለይ ደግሞ ለእኛ ሀገር የፓወር ወይም የኃይል አጠቃቀም ጋር የተሻሉ የምንላቸው ረጅም ጊዜ ሊያገለግሉ የሚችሉ ለአጠቃቀም ምቹ የሆኑ እቃዎች፣ ኤሌክትሮኒክስ ቴክኖሎጂ እቃዎች የትኞቹ ናቸው የሚሉትን እናያለን። እንግዲህ አንዳንዴ በማህበረሰባችን ውስጥ መጀመሪያ የመጣ እቃ ጥሩ ነው ይባላል። እንደዚህ የሚሉ አባባሎችም አውቃለሁ። ምንድነው እንደኔ ወይም እንደ ባለሙያ
ኤሌክትሮኒክስ ቴክኖሎጂ በጣም አስቸጋሪና ውስብስብ ነው። በተለይ ደግሞ አሁን አዳዲስ ካምፓኒዎች ወደ ስራውን ተቀላቅለውታል። የማምረት ሂደቱን የመገጣጠም ሂደቱን ተቀላቅለውታል። ሀገራችንም ላይ እየተገጣጠሙ የሚወጡ ኤሌክትሮኒክስ እቃዎች አሉ እና የሚመከረው ብራንድድ የሆነ ኤክስፔሪየንስ የሆነ ወይም ስሙ የታወቀ ቢሆን የተሻለ ነው። ለምሳሌ አንድ 32 ኢንች ቲቪ ሳምሰንግ እና አንድ ሌላ ስሙ የማይታወቅ ወይ ኦርቢት ሊሆን ይችላል፣ ወይም ደግሞ ሰንበድ የሆነ ስም ስጡት ሊሆን ይችላል። እሱ በተመሳሳይ ዋጋ ሊቀርብላችሁ ወይም ደግሞ የኛው ስሙ የማይታወቀው ኤሌክትሮኒክስ ቲቪ በግማሽ ዋጋው ቀንሶ ቢቀርብ እናንተ ማንኛውም ልትገዙ ትችላላችሁ። እርግጠኛ ነኝ አንዳንዶች በጣም የተወሰኑ ውስን ሰዎች አይ የሚታወቀውን ነው የምንገዛው ትችሉ ይሆናል። አንዳንዶች ደግሞ አይ አዲስ እቃ መጀመሪያ ሲመጣ እንደውም ከተገዛ በኋላ ላይ ነው ምርቱ እንትን እያደረገ የሚሄደው እንጂ አዲስም እቃ እንደውም ዋጋው በቀነሰ ትርፍ ይኖረዋል ብሎ የምታስቡ ሰዎችም አላችሁ። እንደኔ የሚመከረው ምንድነው ኤክስፒሪየንስ የሆነ ለምሳሌ ሳምሰንግ ብትገዙ ሳምሰንግ ረጅም ዓመታት ከኛ ሀገር ማህበረሰብ ጋር ቆይቷል። ለምሳሌ ፍሪጅን ብትወስዱ ከቦርጫም ቲቪ ቴክኖሎጂ ጀምሮ አሁን እስካሉት ድረስ ኤክስፒሪየንስ እንደ ባለሙያም ለስራ በሚያወጡበት ሰዓት ውስን ናቸው። ወይ ባክላይት ሊያቃጥል ይችላል። በሲአርቲ ዘመን ደግሞ ወይ ቨርቲካል ወይ ደግሞ ሆሪዞንታል አይሲ ነው አቃጥሎ ሊመጣ የሚችለው፣ ወይ ካፕ ነው ሊቃጠል የሚችለው። እነዚህኞቹ ግን ያልተለመዱ እቃዎች በምትገዙበት ሰዓት የመጀመሪያው ችግር ምንድነው? መለዋወጫው ላይ ይገኝ ይችላል። መለዋወጫው እንደ ልብ ላይገኝ ይችላል፣ አታገኙት ትችላላችሁ። ስለዚህ እቃው ፌል ካረገ እንዳጋጣሚ ትከስራላችሁ ማለት ነው። በሁለተኛ ደረጃ የእቃው ኳሊቲ አታውቁትም። ወይ የድምፅ ጥራት ሊጎል ይችላል፣ ወይ የምስል ጥራት ሊጎል ይችላል፣ ወይም ደግሞ የአጠቃቀም ችግር ሊገጥማችሁ ይችላል። ስለዚህ ይሄኛው እቃ ያልታወቀው እቃ ለጊዜው መገዛት የለበትም። እቃ በምትገዙ ሰዓት ኤክስፒሪየንስ ከሆኑ ወይም ከተለመዱ ስሞች ደግሞ የትኞቹ ናቸው የተሻሉት ብላችሁ ካሰባችሁ የመጀመሪያው ምርት አሁን ሀገራችን ላይ መጥቶ ውስን ሰዎች የሚጠቀሙበት በጣም አሪፍ ብራንድ፣ በጣም አሪፍ የተሻለ ቲቪውን ብትወስዱት የተሰራበት ስሪት በጣም የሚገርም ሆኖ ያገኘ ነው። ሃይሰንስ የሚባል ብራንድ ነው። ሃይሰንስ ቲቪውንም ያላችሁ ሰዎች ታውቁታላችሁ። ፍሪጃቸውም እንደዛው በጣም ኳሊቲ ጥራት ያለው በዋጋም ደረጃ ይገናኛል። ሃይሰንስ አንደኛ ነው። በሁለተኛ ደረጃ ኤልጂ ነው። ኤልጂ እንግዲህ በጣም ሶፊስቲኬትድ ሆኖ ነው የተሰራው። ውስጡ ያሉትም እንደነገርኳችሁ አይሲዎቹ በጣም የተራቀቁ ኩላንት ሲስተም ያላቸው፣ አንዳንዶቹም ቲቪዎቹን ከወሰዳችሁ ደብል ስክሪን ናቸው። እንደገና ፕሮቴክተር ወይም ደግሞ ኮንትሮለር አላቸው ሲስተም ቦርዳቸው ላይ ማለት ነው። ስለዚህ እነዚህ በጣም ከፍተኛ አገልግሎት እና ጥቅም ሊሰጡ የሚችሉ በአጠቃቀምም ደረጃ ደግሞ ቀላል የሆኑና ለእይታ ሳቢና ማራኪ የሆኑ ናቸው። ሶስተኛ ሳምሰንግ ነው። ሳምሰንግ እንደምታውቁት ረጅም ዓመታት እኛ ማህበረሰብ ጋር የቆየ ነው። ሳምሰንግ በጣም የተሻለ ነው በዋጋም ደረጃ እንደዛ። ስለዚህ እነዚህን እቃዎች ወደፊት ልትገዙ ስታስቡ እነዚህን እቃዎች ብትገዙ አድቫይስ አደርጋለሁ። እንግዲህ እንዲህ እያልን ወደ ማጠቃለያው ደርሰናል። እንግዲህ እያንዳንዱ ፕሮግራማችን በምንሰራበት ሰዓት ጥያቄዎችን እንጠይቃቸዋለን። ማጠቃለያ ካስቀመጥን በኋላ ጥያቄዎችን እንጠይቃለን። ጥያቄዎችን ኮሜንት መስጫው ስር መልሱን ታስቀምጡልን ትችላላችሁ። እንግዲህ መጀመሪያ ላይ መግቢያ ላይ እንደተናገርኩት የቮልቴጅ መለኪያ ምን ይባላል? አንደኛው። ሁለተኛ ከረንት እንዴት ይለካል? ሶስተኛ አንድ ኤሌክትሪክ ኃይል ወይም ፓወር የምንለው ኃይል እንግዲህ በተለያዩ ነገሮች ሊለካ ይችላል። የኤሌክትሪክ ኃይል፣ የፀሐይ ኃይል፣ የድምፅ ኃይል፣ ጉልበት የምንለው ማለት ነው። ስለዚህ የኤሌክትሪክ ኃይል ሲለካ እንዴት ነው ቀመሩ ነው?
በዛው ባለሙያ ናችሁ ታውቃላችሁ ብዬ አስባለሁ። ቀጣዩ ጥያቄ ሬጂስተር ምንድን ነው? ለምን ያገለግላል? ከዚህ በመቀጠል ካፓሲተር ለምን ይጠቅማል? ለአሁኑ ስማርት ዲቫይሶች መፈጠር ትልቁን ድርሻ የሚወስደው ምንድን ነው? እነዚህም ጥያቄዎች በኮሜንት መስጫው ስር አስቀምጡልን። በሳምንቱ በሚተላለፉ ፕሮግራሞች ላይ ደረጃ እያያዝነ የምንሸልም ይሆናል። እንግዲህ አንደኛ ያበረታታችኋል ብለን ስለምንጠብቅ ነው። እንግዲህ እንደነገርኳችሁ ይሄ ቻናል በተከታታይ የኤሌክትሮኒክስ ቴክኖሎጂ ከመነሻው እስከ ወደፊቱ በጥልቀት የምናየው ነው ብዬ ተናግሬያለሁ እና በቴክኖሎጂው ዘርፍ ለመቀጠል የምትፈልጉ ፍላጎቱ ያላችሁ ወጣቶች፣ ህጻናት እንደዚሁም ፕሮፌሽናሎች ሙያችሁን ታዳብሩበታላችሁ ብዬ አስባለሁ። በሶስተኛ ደረጃ ሁላችንም የሚዳስስ ስለሆነ ቴክኖሎጂው ሁላችንም ቤት ስላለን እንግዲህ እንደተናገርኩት ከምንጠቀምበት ስልክ ጀምሮ እስከ ቤታችን ውስጥ እስካሉ ቴሌቪዥኖች፣ ፍሪጆች እስከምናሽከረክረው መኪና ወደፊት ደግሞ ስማርት ሆሞች ሊገነቡ ይችላሉ። ስለዚህ ለዛ በበቂ ሁኔታ እውቀቱ ኑሮን እንደዚሁም ብራንድ ከብራንድ አሻሽለን ለመግዛት የምችል ዘንድ በውድ ዋጋ የገዛናቸውን ኤሌክትሮኒክስ እቃዎች እንዴት አድርገን ብንጠቀም ነው ረጅም ጊዜ ሊያገለግሉ የሚችሉት? በተለይ ከኃይል ፍሰት ጋር ተያይዞ ለምሳሌ እኛ ሀገር ላይ የሚሰራው ኤሌክትሮኒክስ እቃ 60 ሀርዝ ነው የምንጠቀመው። ፍሪኩዌንሲው 60 ነው። ወደ ውጭ ብትሄዱ ደግሞ 50 ሀርዝ ነው። እንግዲህ ለማይገባችሁ ሰዎች ለምሳሌ እኛ ጋር የሚበራው አምፖል በሰከንድ 60 ጊዜ ይበራል፣ 60 ጊዜ ይጠፋል ማለት ነው። አስቡት፣ 60 ጊዜ ይበራል፣ 60 ጊዜ ይጠፋል። ይሄ ማለት አንዳንዴ ፓወር በሚያንስበት ሰዓት አይታችሁት ከሆነ አምፖላችሁን የመርገብገብ ባህሪ ያለው ይሄ ፍሪኩዌንሲ ነው። ኃይሉ በፍሪኩዌንሲ ምን ያክል ድግግሞሽ አለው የሚለው ስለሚለካ፣ ስለዚህ ወደኛ ጋር ሲመጣ በሙሉ ኤሌክትሮኒክስ ዲቫይሶቹ ያው እንደነገርኳችሁ ከኤሌክትሪሲቲ ጋር የተያያዘ ስለሆነ በ60 ሀርዝ ነው የሚሰሩት። እነዚህ በ60 ሀርዝ በምንጠቀምበት ሰዓት የግዴታ ኤሌክትሮኒክስ እቃዎቻችን ረጅም ጊዜ እንዲሰሩ ኳሊቲያቸው ሳይጓደል፣ ጥራታቸው ሳይጓደል፣ የብልሽት ችግር ሳይገጥማቸው ረጅም ጊዜ እንድንጠቀምባቸው ከፈለግ ኮንትሮል ወይም ስታብላይዘር መጠቀም መቻል አለበት። ይሄ ስታብላይዘር ምንድን ነው የሚያደርገው ብላችሁ ከጠየቃችሁ ስታብላይዘር እንግዲህ የሚመጣውን ኃይል ልክ እንደ ካፓሲተር በዲቫይስ ውስጥ እንዳለ ካፓሲተር ይሄ ራሱን የቻለ ሰርኪዩት አለው። የሚመጣውን ኃይል አኮሙሌት ያደርግና ይይዝና ሊበዛ ይችላል፣ ሊያንስ ይችላል። ለምሳሌ በስቶ የመጣውን ኃይል ይዞ እንደምንጠቀምበት አውትፑታችን ይሰጠናል ማለት ነው። ለምሳሌ 220 ቮልት አውትፑት ብንጠቀም 300 ቮልት ሊገባና በስቶ ቢመጣ ከሚሰጠን ከሶርሱ ቀንሶ 220 ቮልት ይሰጠናል። ይሄ እንግዲህ እቃችን ከመቃጠል ዳነ ማለት ነው። እንዳጋጣሚ ይሄ ሁኔታ ይፈጠራል በብዙ ቦታዎች፣ ብዙ ቤቶች ውስጥ የሚገጥመው ችግር ይሄ ነው በአብዛኛው። በሌላ በኩል ደግሞ አንሶ ሊገባ ይችላል። አንሶ በሚገባበት ሰዓትም አንደር ስለሆነ ኤሌክትሮኒክስ እቃዎቻችን ከሚፈለገው በታች ስለሆነ የሚሰጣቸው አሁንም ሊቃጠል ይችላል እቃ። ስለዚህ ይሄ ዲቫይስ ምንድን ነው የሚያደርግልን? አኮሙሌት አድርጎ ለተወሰኑ ደቂቃ ወይም ሰከንዶች 220 ቮልት አሁንም አውትፑት ይሰጠናል ማለት ነው። ስለዚህ የተረጋጋ ቮልቴጅ ወይም ከረንት ከፍም ዝቅም ያላለ እንዳገኙ ስለሚያደርግ ኤሌክትሮኒክስ ዲቫይሶቻችን ረጅም ጊዜ ያለ ችግር እንድንጠቀምባቸው ያደርጋል ማለት ነው። ስለዚህ በቤታችን ውስጥ እነዚህን መጠቀም መቻል አለብን የመጀመሪያው። በሁለተኛ ደረጃ የቤቶቻችን ኢንስታሌሽን በሚሰሩበት ሰዓት በተቻለ ቢቻል
ፍላክቹዌሽን ቮልቴጅ ፍላክቹዌሽንን ሪዲዩስ በሚያደርግ መልኩ ኢንስታል መደረግ አለባቸው። ይህም እንግዲህ ባለሙያዎች ያውቁታል። እንደ ባለሙያ በጥሩ ባለሙያ ኢንስታሌሽኑ የቤታችን ኢንስታሌሽን መሰራት መቻል አለበት ለጥገና በሚያመች መልኩ። ከእንደገና የሚመጣው ኃይል የምንጠቀመው ኃይል ምን ያክል ነው፣ ለዚህ ደግሞ ምን አይነት ዋየር ኢንስታል ይደረግ፣ ምን ያክል ሬዚስታንስ ያለው በቲክነስ ይለካል፣ በሬዚስታንስ ይለካል። ስለዚህ ያንን ሪኮመንድ ባደረገ መልኩ ኢንስታሌሽኑ ቢሰራ የተረጋጋ ቮልቴጅ አሁን ኤሌክትሮኒክስ ዲቫይሶቻችን ሊያገኙ ስለሚችሉ ረጅም ጊዜ ሊጠቀምባቸው እንችላለን ማለት ነው። ከግዢ አንጻር ልትገዙ ስታስቡ፣ በተለይ ልትገዙ ስታስቡ ይህንን ቻናል ሰብስክራይብ ካደረጋችሁ እኛ ጋር የምትቀጥሉ ከሆነ ማለት ነው ኮሜንት ላይ አስቀምጡልን። የምትገዙትን መግዛት የፈለጋችሁትን ቲቪ ሊሆን ይችላል፣ ፍሪጅ ሊሆን ይችላል፣ ሌላም የምትገዙትን ነገር ብታማክሩን እኛ አድቫይስ እናደርጋችኋለን። ስለዚህ ቤተሰብነታችን ተጠናክሮ ይቀጥላል። እነዚህ ነገሮች እኛም ከመክሰር እንድናለን። እውቀቱን ሼር ይደረጋል። ማገዝ ያለባቸውን ሰዎች እናግዛለን። በስተመጨረሻ ይህንን ሁሉ አልፎ ይህንን ሁሉ ጥንቃቄ አልፎ ቤታችን ውስጥ አንድ ብልሽት ቢፈጠር የምንጠቀምበት ኤሌክትሮኒክስ ዲቫይስ ችግር ቢገጥመው በቀላሉ እናንተ መጠገን እንድትችሉ ነው እንግዲህ ይሄንን ቻናል ያዘጋጀ ነው። የጥገናን ወይም ደግሞ የሜንቴናንስን ሰርቪስ ከመጀመሪያው እስከ መጨረሻው በስቴፕ ከእነዚህ ከክህሎት ማስጨበጫዎቹ ጋር አብረን እናስሄዳቸዋለን። ስለዚህ ፕሮግራሙን በጥልቀት ስትከታተሉ በቀላሉ ራሳችሁ ቤታችሁ ውስጥ ልታስተካክሏቸው የምትችሉ በጣም ብዙ እንትኖች አሉ፣ የጥገና ስራዎች አሉ። ሁሉም ወደ ቴክኒሻን መሄድ የለባቸውም ብዬ አስባለሁ። ይህ ሲሆን ውስጥ ሚኒማይዝ ታደርጋላችሁ፣ ጊዜያችሁን ትቆጥባላችሁ። ከእንደገና እናንተ የአንድ የሌላ ሙያ ባለቤት ብትሆኑ ሁለተኛው ሙያ አድቫንስ ታደርጋላችሁ ማለት ነው። ስለዚህ በዚህ መልክ እንቀጥላለን። በቀጣይ ደግሞ በሌላ ፕሮግራም እንገናኛለን። ምናልባት እስካሁን የቀረቡት ትምህርቶች ከጠቀሟችሁ ቻናሉን ሰብስክራይብ አድርጉ፣ ከወደዳችሁት ላይክ አድርጉ። እንደዚሁም ደግሞ ለሌሎች ይጠቅማላችሁ ካሰባችሁ ሼር በማድረግ የቻናላችን ቤተሰብ ይሁኑ። ለዛሬው እንግዲህ ፕሮግራም እንደዚሁ አጠናቀቃለሁ። በቀጣዩ ፕሮግራም እስከምንገናኝ ድረስ መልካም ጊዜ። ኢትዮቴክ የኢትዮጵያውያን